ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀበሻ ስፓይሲ ኪችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ አለው። እንዴት ናችሁ? ዛሬ እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። እንግዲህ ቅድም ጥብስ እየሰራሁበት ስለነበረ እንትን ብሏልና አሁንም ድጋሚ የቀረውን ለሌላ ሰው ስሰራ ላሳያችሁ ብዬ ነውና ዛሬ ጥብስ ነው የምንሰራው። እኔ ብዙ ጊዜ ልጆቼ ስጋ እያላመጡ ስለሚያወጡ እያኘኩ ስለሚያወጡ በደንብ ስለማይበስል እኔ እንደዚህ ትንሽ ገንፈል አድርጌ ነው የምሰራላቸውና ጥሬውን ጥብስ ብሎ እሺ ብለው አላምጠው አያኘኩም እና ለዛ እንደዚህ አድርጌ ነው የምሰራው። እናንተም ልጆቻችሁ ትንንሽ ልጆች ያላችሁ አልበላም የሚሏችሁ ከሆነ መጀመሪያ ጥበሱ እንትን ቀቅሉትና ትንሽ በጣም መቀቀል ሳይሆን ትንሽ ለልጆች የሚታኘክ ካህል ሲሆን ከዛ እንደዚህ ዘይት አገላችሁ መጥበስ ትችላላችሁ ማለት ነው። እና እኔ እንደሱ እያደረኩ ነው ለልጆች የምሰራው። ያው ዘይት አገኛለሁ እንደዚህ ላርገውና ይሄንን ከዛ በደንብ በዘይት በደንብ ተደርጎ ይጠበሳል ማለት ነው። እና ለልጆችም ይሆናል ማለት እንትን ይላሉ ይበሉላቸዋል። በደንብ ብስል ባይልም የሆነ የተወሰነ እህል ስለሚሆን ከሚጠበሰው የተሻለ ነው የሚሆነውና እንደዚህ አድርጉና ለልጆቻችሁ ቤት ውስጥ ስሩላቸው። እንግዲህ በደንብ ጥብስ ይበልና ድጋሚ ደግሞ የሚገባበትን ግብአት ምናምን ነገር ይዤላችሁ ድጋሚ ተመልሼ እመጣለሁ ማለት ነው። አብራችሁ ቆዩ። ይኸውላችሁ ቤተሰቦቼ እንግዲህ ድጋሚ መጥቻለሁ። ያው ትንሽ በሰል ብሎላቸዋል ለልጆችም ስለሆነ እኔ ረጠብ ያለ ነው የፈለኩትና ውሃ ትንሽ ያለው ጥብስ ነው የፈለኩት። ስለዚህ ያው አሁን እንደዚህ ሆኖልኛል። ስለዚህ አሁን ትንሽ ክኖር ወይ ማጂና የመጥበሻ ቅጠል እናረግበትና ከዛ አሁንም ተመልሶ ደግሞ ትንሽ ይቆያል። ከዛ በኋላ እንግዲህ እናንተ እንደምትፈልጉት አድርጋችሁ ማውጣት ትችላላችሁ። እኔ ትንሽኛው አንድ ላይ ይዋሃድና ጣዕሙንም ይውሰድና ትንሽም ደግሞ ውሃው ገባ ይበልና ከዛ ትንሽ ቅቤ ደግሞ አላረግበታለሁ። ስለዚህ ያው እንግዲህ ተመልሼ መምጣቱ አይቀርምና ጠብቁኝ። እንግዲህ አሁንም ግን ውሃ ያለው እንደዚህ መረቅ ያለው ጥብስ ከሆነ ለልጆች የምትፈልጉት እንደዚህ አድርጋችሁ ማድረግ ትችላላችሁ እና በዛውም ደግሞ የበሰለ ስጋም ስለሆነ በጣም መብሰል ሳይሆን ትንሽ ገባ ያለው ነው እና እኔ ለትንሽ ከዛ በላይ ለ2 አመት ለምናምን ልጅ ስለሆነ በደንብ ጥብሱ ማግኘት አይችልም እና ለዛ ነው እንደዚህ የበሰለ ስጋ የሚሰራው። ስለዚህ እናንተም እንደዚህ አድርጋችሁ ማብሰልና ትንሽ ገባ ያለው ጥብስ ማድረግ ትችላላችሁ። ስለዚህ ትንሽ ደግሞ ውሃውን መጠጥ ያርግና ተመልሼ ይመጣል። ይኸውላችሁ ቤተሰቦቼ አሁን ውሃውን በደንብ መጠጥ አድርጓል። ስለዚህ አሁን ሽንኩርትና ቃሪያ የከተፍኩት አለ እሱን አረግበትና በቃ ወደ ማውጣቱ ነው ማለት ነው። እና ሽታውን ልነግራችሁ አልችልም፣ በቃ እንዴት ደስ እንደሚል ማለት ነው። እና ከዚህ በላይ መረቅም የምትፈልጉ ሰዎች ከዚህ በላይ መረቅ ማድረግ ትችላላችሁ። ስለዚህ ወይም ደግሞ ምንድነው ከዚህ በላይ እዩት፣ መልኩ ራሱ እንዴት እንደሚያምር። ከዛ ደግሞ ሽታው ብሉኝ ነው በቃ የሚያስብለውና እንደዚህ አድርጋችሁ ለልጆቻችሁ በሰል ያለ ስጋ መጥበስ ትችላላችሁ። በጣም አሪፍ ነው የሚሆነው። በጣም ጣዕሙን በጣም አሪፍ ነው። እዚህ እንደዚህ አድርጋችሁ ማዘጋጀት ትችላላችሁ። ዛሬ እኔ ለልጆቼ ያዘጋጀሁት ይሄንን ነው። ከዛ ላይ ቅቤ ጠብ ማለት ትችላላችሁ። ግን እኔ ትንሽ ስጋውም ቅባት ስላለው በዛ ላይ ዘይት ስላረኩኝ ቅቤው ዛሬ
ይቅርባቸው እና እንደዚህ ነው ዛሬ የሰራሁት። ስለዚህ ቪዲዮውን ላይክ እንዲሁም ደግሞ ሌላ ቪዲዮ ስጭ እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር አድርጉና ቪዲዮውን አበረታቱን፣ እኛንም አበረታቱን፣ ቻናላችንንም አሳድጉልን። ስለተከታተላችሁኝ አመሰግናለሁ። ባይ